ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። አዲስ እብድ መስዬ መጥቻለሁ። ፀጉሬ ምናምን በጣም ተጎድቷል። ከዛ ከመጣሁ በጣም የተሰባበረው እዛ በጣም የተንከባከብኩት ነበር፣ ግን እዚህ እኔ እንጃ እንዴት እንደሆነ ግን በጣም ተጎድቷል እና ዛሬ የፀጉሬ ተራ ነው። እኔ እዛ ውጭ እያለሁ በጣም በተደጋጋሚ የማደርገውና በጣም ፀጉሬን የሚስማማው ውህድ አለ። የእሱ ውህድ ሰርቼ ዛሬ እቀባለሁ ማለት ነው። እስከ መጨረሻው ተከታተሉኝ። እኔ በጣም ረዥም ሰዓት የማቆየው ከ4 ከ5 ሰዓት በላይ ነው የማቆየው። ዛሬ ግን ወፍጮ ቤት ልሄድ ነው በርበሬና ሽሮ ላስፈጭ። ምናልባት 2 ሰዓት ምናምን ላይ ከቆየ አሪፍ ነው ብዬ አስባለሁ። ብቻ እስቲ ውህዱ ወደ መስራት ተከታተሉኝ። መስራት ዋነኛው የሚያስፈልገኝ አቮካዶ ነው። 2 አቮካዶ ይዣለሁ። ከፍሪጅ ነው ያወጣሁት። በጣም የበሰለ ነው። ከዛም ደግሞ እዚህ ጋር ቅባት አለኝ። ይሄን ቅባት ከውጭ ነው የገዛሁት። ከዛ ከቤሩት ነው ያመጣሁት። በጣም አሪፍ ቅባት ነው። ቪታሚን ነው። ለግንባር ምናምን ተብሎ ግንባር ለሸሸ ምናምን ተብሎ ነበር የገዛሁት። በትናንሽዬ እቃ ነው፣ በምታካክል እቃ ነበር የመጣልኝ። እቃውን ሰባብሬው እንደዚህ ይከፈታል እንደ መድኃኒትና ሰባብሬው ነው እዚህ ውስጥ ያደረኩት። ተቀብቼ ቺንቺ ቀረችው። ይሄ ራሱ አልጨርሰውም ዛሬ ቢያንስ ለ3 ጊዜ ምናምን ይሆነኛል። ትንሽ ስለሆነ የምጠቀመው። ሌላ ደግሞ እዚህ ብረት ድስት ነው፣ አላሳያችሁም። አሁን ነው የቀቀልኩት። ሩዝ፣ የመጥበሻ ቅጠል፣ ተልባ፣ ቁርንፉድ ምናምን ብቻ ተልባ፣ ቁርንፉድ፣ የመጥበሻ ቅጠልና ተልባ 4 ነገር አለ የቀቅዬ ምናምን። የሱ ውሃ አለ። እነዚህ 3ቱ ነው አንድ ላይ ዛሬ እነሱ ነው ዛሬ አንድ ላይ ሰርች የምጠቀመው። የባቢዬ ምሳቃ የድሮ ነች እና ተሰብራለች። ብቻ በዚህ ነበር የምሰራው። ችግር የለውም፣ አታፈስም። በዚህ እሰራለሁ ማለት ነው። ተከታተሉ። ወደ ተመልካቾች ይሄ አቮካዶ ይሰርቻለሁ። እጄ ታጥቤ ልምጣ። ኦኬ ወደ ተመልካቾች መጥቻለሁ። ከዛ አቮካዶ እንደዚህ ድቅቅ አደርገዋለሁ ማለት ነው። ድቅቅ እንዲልልኝ ራሱ በጣም ይበሰል ስለሆነ ደቋል። ኦልሬዲ ግን ይበልጥ እንዲደቅ ስለዚህ መታ እያደረኩ መሞት እንጂ አቮካዶ በቀደም ዕለት ምግብ ስሰራ ጠዋት ስከፍታቸው እንዳለ ውስጡ ጥቁር ነበርና በጣም ነበር ያስቸገረኝ። ይሄ ግን እንደዚህ ሳይሆን ምናምን ጥቁር ያለና ከላይ ማለት ነው እንዲስነካው ልልት ያለች ነበር። የበሰለ ለፀጉር ይሆናል ለምግብ አይሆንም ብዬ ነው ያስቀመጥኩት። ግን በተቃራኒው በጣም አረንጓዴ ነው። በጣም በቃ ብሉኝ የሚል አይነት ነው። ነገሮችን ወይ ደግሞ ሰዎችን ከላይ በማየት ብቻ ይሄ ሰው እንደዚህ ነው ማለት እንደ ማንችል ነው የተረዳሁት። በዚህ አውቃለሁ። ሌላ ውስጡ ሌላ ሆኖ አግኝቼዋለሁ። እስቲ አንድ ማንካለስ እስማ ማሪ ሲጣፍ ፀጉሬ ይቅርብኝና ልብላው። አሳያችኋለሁ። እንደምታዩት ደቀቅ ብሏል። ከዛ ነው እናደርጋለሁ እዚህ
ጋር ሌላ አሮጌ ልብስ አደረኩኝ ሱሬቱ ታይ እንዳይበላሽ። ከዛን ቅባት ጨምራለሁ በዚህ አንድ። በነገራችን ላይ የትኛውን ቅባት ይሆናል? እኔ ይሄኛው ስላለኝ ነው። ጭቃ ካልሆነ ማለት ነው ፈሳሽ እስከሆነ ድረስ የትኛውን ቅባት ይሆናል? ሶ በዚህ አንድ ከዛም እንደዚህ እናዋህዳለን። ይሄን ካደረኩ በኋላ ምን አደርጋለሁ? ያልኳችሁን ውህድ እጨምራለሁ ማለት ነው በማንኪያ። እሱን እንደዚህ በዚህ 3 ጨመርኩኝ። ለማውጣት አልፈለኩም ስራ ስላለብኝ ወፈር ብሎ እንዲቀመጥ የፈለኩት። ስለዚህ የወረደ ነው የሚያስቸግረኝ በጣም አላቀጥ ነው። ስንት ጨመርኩበት ማለት ነው? ቅድም 3 አሁን 3 ላይ 6 ጨመርኩበት። በነገራችን ላይ እናንተ እንደፈለጋችሁ ማድረግ ትችላላችሁ። ያው የእያንዳንዳችሁ ፀጉር ብዛቱና ቁመቱ እኩል ስላልሆነ አንዳንድ ፀጉር ስስ ነው ትንሽ የሚበቃው አለ። የኔ ፀጉር ደግሞ አጭር እንዲሁም ብዛት አለውና ለዛ ትንሽ በርከት አድርጌ ነው የሚቀባው። በነገራችን ላይ ወደ ተመልካቾቼ ፀጉሬ ምናምን ለስታዩት አጭር ነው ምናምን ልትሉ ትችላላችሁ፣ ግን እኔ ፀጉሬ ነው በጣም ነው የምወደው። በፀጉሬ በጣም ደስተኛ ነኝ። ከአመታት በፊት ፀጉሬ በቃ ምን ብዬ ልንገራችሁ፣ በጣም የሚያሳዝን አይነት ፀጉር ነበር። ታጥቤው ሳይደርቅ ነው መሰራት ያለብኝ። ከደረቀ በኋላ እንደዚህ ለማበጠር እንደዚህ ሚዶ ካስገባው ሚዶ አይወጣም፣ ስብር ነው የሚለውና በጣም ነበር የምሰቃየው። ሰው እንደዚህ ምናምን ይሄ ፀጉር ሳይሆን በጣም ነው ደስ የሚለኝ ማርያምን። እና ይሄ ለውጥ የመጣው እንደውም እኔ ብዙ ጊዜ አልንከባከበውም፣ ግን ያችን ያህል የምንከባከባትን እሷ ጠቅመው ነው ማለት ነው። አያችሁ ለስላሴው ራሱ በፊት በቃ እንደዚህ እጃችሁ ገብተው ምናምን በመከራ ነው የሚወጣውና በጣም ለውጥ አለው። እግዚአብሔር ይመስገን። ሰው ፀጉራችሁን ተንከባከቡ። አረብ ሀገር ደግሞ ይመቻል የፀጉር። እሺ ወደ ተመልካቾች እንዴት አደርጋለሁ መሰላችሁ? ይሄን ፀጉር እያንዳንዱ ፀጉር 4 ቦታ ነው የማካፍለው። ሁለቱን 2 ቦታ ማለት ነው። ኦሬዲ 2 ቦታ የተካፈለ ነው። ያ ለመቀባት እንዲመቻችሁ ነው። ሰው ስታካፍሉ ለዚህ እኩል ባይሆንም ችግር የለውም። ጀስት ግን ምግቡን በትክክል እንዲያገኝ ለመቀባት እንዲመቻችሁ ሲታደርጉና እንደዚህ ማለት ነው። ከዛ እንደዚህ አናቱን ክፍት እንደዚህ መሀሉን እንደዚህ ክፍት ማንበወልድ ማይ ጎድነስ ቅዝቃዜው ልጅሽ ልብስ ነው ለሁሉም ይበቃ እኔ ተሻጋር ያቸው ቅዝቃዜውን ተው። ቅዝቃዜው ሰላም ነው የሚሰጠው ከፍሪ ስለወጣ አቮካዶ ማሪም ማለት ነው። አንድ ነገር ልንገራችሁ፣ ፀጉራችሁ አላርግ ፍሬ ነው የአቮካዶ ፍሬ ውስጡ የጠርዝ ላይ የሚገኘው አለ። አጋጣሚ ገብቶ ልንገራችሁ፣ ማሪም ፀጉራችሁ አላርግ ያላችሁ ማለት ነው ቻሌንጅ ጀምሮ እግዚአብሔርን እንደዚህ በቃ ለ2 ሳምንት ምናምን ቻሌንጅ ጀምሮና በአቮካዶ ካገኛችሁ ደግሞ ሙዝ፣ እንቁላል ምናምን ጨምሩበትና ከዛ ማሪም የፀጉራችሁን ለውጥ ታያላችሁ። ምን ያህል ደስተኛ እንደሚሆን ፀጉራችሁ ምን ያህል እንደሚፋፋ እሱ ፋፍቶ ስታዩ ደግሞ እናንተ ራሱ በቃ እንትን የምትሆኑት ያኔ ተስፋችሁ እየለመለመ ይሄዳል። ነገስ ምን ልስራለት ምናምን እንደዛ እንድታስቡ ነው የሚያደርጋችሁና
ቻሌንጅ ጀምሩ። ፀጉራችሁ እንዲያርግላችሁ ፈልጋችሁ አላርግላላችሁ ማለት ነው። በቃ እንክብካቤ ይፈልጋል ፀጉር በጣም ታገሱና ተንከባከቡት። ከተቀባው በኋላ እንደዚህ ማሳጅ ለተወሰነ ደቂቃ ማሳጅ ባለፈው ማዘርጋ ሂጂ ነበርና ክፍለ ሀገር ቅቤ ይዤ ነበር የመጣሁት ለምግብም የሚሆን ራሴንም ፀጉሬንም እንድቀባ ማለት ነው። ከዛ እንላችሁ እኔ ደግሞ ቅቤ ብዙ እንደዚህ ከሚቀቡት ውስጥ አይደለሁም እና ብዙ አልወድም ቅቤ። ከዛ ስቀባ ደግሞ በጣም እንትን ጨፍጨፍ ካላለ ደስ አይለኝም እና ከዛ የተሰጠችኝን ቅቤ በጣም ብዙ ነው እንዳለ ልጠፍ አድርጌ የተቀባሁት። በጣም እንደዚህ ከተቀባው በኋላ ሁለትዮሽ ነበር የሰራሁት እና ፀጉሬ እንደዚህ እየወረደ ማለት ነው። ከዛ እንላችሁ አቆይቼ አሳድሬ ነው መሰለኝ ማታ ተቀብቼ አሳድሬ ነው ጠዋት ልታጠብ ሻወር ቤት ገባሁ። ወይኔ ያዩ ስቃይ መስማን ቦልድ አልወጣ ብሎኝ ማለት ነው። በጣም ነው ያደከመኝ። በጣም እንዴ በሳሙና በሻምፖ በሳሙና በቃ ከዚህ በኋላ ቅቤ የሚባል አልኩኝ። በጣም ያለ መጠን ተቀብቼ ይመስለኛል እና በጣም ነው መከራዬን ያየሁት። ከዛ በኋላ ህርም አልኩኝ። በቃ ህርም ሁለትዮሽ ልስራው። እንደዚህ ማሳጅ ካደረጋችሁት በኋላ ቀስ እያላችሁ ፀጉራችን በጣም በቀላሉ የሚሰባበር ስለሆነ በእጃችሁ ስታካፍሉት እንዳይሰባበር ቀስ እያላችሁ እንደዚህ ሁለትዮሽ መግመድ ቀለል አድርጋችሁ እዚህ ነፃነት እንዲያገኝ ሁለትዮሽ እየገመዳችሁ መልቀቅ መተው አያችሁ። እንደዚህ ያለው ሰላም በነገራችን ላይ ፀጉር ብቻ ሳይሆን የትኛውም ነገር አላማ እስካለን ድረስ ለውጥ ማየት ከፈለግን በትጋት ነው ማለት ያለብን መስራት ያለብን። ሁሉም የትኛውም ነገር ለውጥ ማየት ከተፈለገ ትጋት ይፈልጋል። ከተለፋ ከተተጋ ምንም ለውጥ የማናይበት ምክንያት አይኖርም። እግዚአብሔር የድካማችሁን ይከፍለናል። በፀጉራችሁ ብቻ ሳይሆን በህይወታችሁ ትጉ ልፉ ምናምን እግዚአብሔር ደግሞ ይረዳል። እሺ ወደ ተመልካቾቻችን እንደዚህ ጎነጎነዋለሁ አንድ ላይ ከዛ እዚህ ጋር እንደዚህ ነገራችን ላይ የቀሩ ነው። በኋላ እጄን የተቀባሁት ከዛም ይሄንን እናደርግና እዚህ ቴስታሩ እንዲታይ አልፈለኩም።
ከዛ በኋላ እነዚህ አድርጌ ሙቀት ያገኛል ማለት ነው። ቢያንስ ከ2 ሰዓት እስከ 3 ሰዓት ምናምን አቆየዋለሁ እኔ። እናንተም ተመችቷችሁ ምናምን ለዛ ብታቆዩት አሪፍ ነው። ከዛ በኋላ በቀዝቃዛ ውሃ ያው ፀጉራችን በሙቅ ውሃ ምናምን ባይታጠቡ አሪፍ ነው። ሶ በቀዝቃዛ ውሃ ባላችሁ ሻምፖ፣ ቤታችሁ ውስጥ ባለ ሻምፖ መታጠብ ነው ማለት ነው። ሶ እኔ በጣም ነው የሚስማማኝ። እናንተ መሞከር ከፈለጋችሁ ሞክሩ። ራሳችሁን ተንከባከቡ። ፀጉራችሁን ብቻ ሳይሆን ራሳችሁንም በተቻላችሁ መጠን የሚስማማችሁን ምግብ፣ ለሰውነታችሁ የሚጠቅም ምግብ ምናምን የተመገባችሁ ራሳችሁን ጠብቁ። አብሶ በመዳም ቤት ያላችሁ እህቶቼ ዛሬ ላይ ጤነኛ ስለሆናችሁ መስራት ስለምችሉ ምናምን ነው እሷ ጋር ያላችሁት እና እግዚአብሔር አያምጣውና ነገ ችግር ተፈጥሮ ምናምን በተታመሙ ቢያንስ የትኬት ምናምን ብትችላችሁ ነው እሷ ወደ ሀገራችሁ ትልካችሁና ሌላ ሰራተኛ ታመጣለች ማለት ነው። ስለዚህ እኛን ራሳችን መጠበቅ ያለብን በተቻለን መጠን። ያው ህይወት አንዴ ነዋ፣ አይደገምም። ስለዛ ራሳችን እየጠበቅን ለራሳችንም የኛ መኖር ደግሞ የሚያኖራቸው ሰዎች አሉ በዙሪያችን ያሉ ሰው ብቻ መኖር አሪፍ ነው ያለ ሰው ነው ይሄንን የሚያየውና ለመኖር ደግሞ ግዴታ ራስን መንከባከብ ምናምን ግዴታ ስለሆነ ራሳችሁን ጠብቁ። እንደዚህ ጠዋት ጠዋት ስትነሱ በባዶ ሆዳችሁ ስራ አትጀምሩ። በቂ ውሃ ጠጡ፣ ቁርስ ብሉ። ያው ታውቃላችሁ መዳም ቤት ምናምን ብሉልኝ ምናምን የሚባል ነገር የለም። በእርግጥ አንዳንድ መዳሞች አሉ አስበው ምናምን እንደዛ የሚሉ ግን ብቻ ራሳችሁን እናንተ ብትጠብቁ መልካም ነውና ያው ስራውን የሚቀለው በልታችሁ ሲሆን ነው። ጠዋት ጠዋት ስትነሱ ቁርሳችሁን በልታችሁ ውሃ ጠጥታችሁ ነው ስራ ብትጀምሩ አሪፍ ነው የሚሆነው ማለት ነው። ብዙ ጊዜ እኛ እንደተነሳን ወደ ስራ ነው የምንሮጠውና ያ ደግሞ ለጤና በጣም በጣም ከባድ ነው። እኔ ብዙ ጊዜ የሚገርመኝ ከአረብ ሀገር መጥቶ ወገቤን የማይል ሴት አላየሁም። አንዷ እኔ ነኝና በጣም ከባድ ነው፣ ዋጋ ያስከፍላል የአረብ ሀገር ስራ። ሰው ራሳችሁን ጠብቁ። እግዚአብሔር አምላክ ሁላችሁንም ባላችሁበት ይጠብቃችሁ፣ በሰላም ወደ ቅድስት ሀገራችሁ ያምጣችሁ። የዛሬ ቪዲዮ ይሄን ይመስላል። ዩቲዩብ ሰብስክራይብ አድርጉልኝ፣ ቪዲዮ ላይክ፣ ኮሜንት፣ ሼር አድርጉ። አብራችሁኝ ስላላችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።